ዘይት እንጨምራለን አንድ ማንኪያ ይሆናል መሰለኝ በእጄ ነው መጥኜ ጨመርኩት በደንብ እንትን ይላችኋል በደንብ ሽንኩርቱ እንዲበስል ያደርገዋል ማለት የፈጠጠ ሽንኩርት ማጥቶ ከሆነ በደንብ እንትን ይላል ያበስለዋል ከዛ ሶሪ ማሽን ተበላሽቶ በእጄ ነው የከተፍኩት ለዛ ነው የተላለቀው እዚህ ጋር በደንብ እየበሰለ ነው ሽንኩርት ላይ ነው ጨው መጨመረው ደን በርበሬ እንጨምራለን በርበሬ አይገስ 2 ማንኪያ ነው መሰለኝ የጨመርኩት 2 ማንኪያ ኦልሞስት 2 ማንኪያ ነው በደንብ እናማስለዋለን በደንብ እናማስለው ከዛ ቲማቲም እናደርግበታለን አንድ ቲማቲም የተጠቀምኩት ለአንድ ሰው ስለሆነ የሰራሁት ምግቡ አንድ ቲማቲም ተጠቀምኩኝ በደንብ ቴስት እንዲኖረው ያደርገዋል ቲማቲሙ በደንብ እናማስለዋለን በደንብ እስኪቁላላ አብረን ሽንኩርቱን ሁሉም እናቁላለው ደን መከለሻ እንጨምራለን በደንብ ያጣፍጣል መከለሻ ዩዝ መከለሻ እንጨምራለን ከዛም በደንብ እናቁላላታለን አሁንም ከዛ ድርቆሻችንን እናዘጋጃለን ለቤት ድርቆሽ አይጠፋም ድርቆሽ እናዘጋጃለን ደን ውሃ እንከልሰዋለን የሚበቃን ያህል ውሃ እኔ ለአንድ ሰው ነው እንደነገርኳችሁ ሰሩት ትንሽ ውሃ ጨመርኩት ደን አንድ ማንኪያ ቅቤ እናንተ 2 ማንኪያ ትችላላችሁ የምትፈልጉትን መጠን እኔ በጣም ስለፈለኩት አንድ ማንኪያ የተጠቀምኩት ደን ድርቆሻችንን እናስገባለን እዚህ ጋር እንትን ነው እናማስላለን በደንብ እናዋህደዋለን እንትን ስላለው ነው ቀይ እንጀራና ነጭ ድብልቅልቅ ያለ ስለሆነ ነው ከለሩም እንደዚህ ሆነ እና እትስ ጉዳይ ሞክሩት በሁለቱ ማርካችሁ እንትን በደንብ እናላውሰዋለን ወርደን ከዛ ምንድነው የሚቀረው ከዚህ በኋላ ቃሪያ ቀድመን ቃሪያ ከትፈን ነበር ያስቀመጥነው ቃሪያ እንጨምርበታለን ቃሪያ ላይክ ባትወዱም እንትን ነው ባይ ዘ ወይ በጣም ቴስቱን እንትን ይለዋል ማለት በቃ ይሄ ባትወዱም ከላይ አድርጉበት ለቴስቱ It's going to taste amazing. ከዛ አዘጋጀነው እንጀራችን አለ ሳህናችን አለ
የሚበቃን ያህል እናደርጋለን።